እናሳያችኋለን። ከተናችሁ ይሆናል ባይዘው ዞረ ተጠምጠምብኝ የሚባለው ነው። ማለዳን ከኛ ጋር ተጀምሯል። ያ የርብራብ ቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ ማለዳን ከኛ ጋር ከእናንተ ጋር ለመዋል ከመሃል መገናኛ ተነስተን ወደ ሀዲድ የቦንዳ ልብስ ገበያ ነው የምንሄደው። የሚገራርሙ ልብሶችን እናሳያችኋለን፣ በርካሽ ዋጋ የሚሸጡ ልብሶችን። ከዛ ደግሞ ምን አይነት ቁርስ እንደምንበላ ታዩታላችሁ። የመጓሻቸው ነው እንዴና መጓጓት አለባቸው። አብረን እንውላለን። ማለዳችንን ከኛ ጋር ሰብስክራይብ እያደረጋችሁ ጠብቁን። ይሄ ፕሮግራም ሁሌ ከዛ በፊት አንደግልንገራችሁ ይሄ ማለዳ የተሰኘ ፕሮግራማችን ማለዳን ከኛ ጋር የተለያዩ ቦታዎች በመሄድ ማለዳ ምን ይመስላል ከማሂ ኤንድ ከቤቲ ጋር ከዛ ደግሞ ምን አይነት ቁርስ ይበላሉ የሚሉትን ነገር ነው የምናሳያችሁ። ቁርሷ ላይ ደም ፎከስ አድርገሽ ስራ ይቀርማል ወይ ስራ ይቀርማል። መጀመሪያ እንሰራለን ከዛ እንበላለን። በደንብ በሚገባ ሰብስክራይብ ግን የታሰበበት ዋይነት ንከተሉ። ሀዲድ ገበያ ውስጥ ደርሰናል። ተከተሉ። የሚገራርሙ እቃዎችን እናሳያችኋለን። ተከተሉ። ዘንባባ ቁርጥ የሚባል ዘንባባ ቁንዳገ እና አይደሽ አለ በጣም አንቺ ነገር ታስሩበት በቃ በጣም የሚያምሩ ለጌት ያለ ተፈይባል ነው በጣም የሚያምር ነው። በጣም ለጌት ያለ ዋትመጪም ቅጠሪኝ የተባለችው ቀሚስ እዚህ ትገኛለች። ዋትመጪም ቅጠሪኝ ለጌት ያለ እሺ ስንት ነው ያ? እሱ አንዳንድ ሺህ ሁሉም እስካሁን ያሳየራችሁ ቀሚሶች አንዳንድ ሺህ ናቸው። ውይ በእናትሽ ለጌት ያለ ሰዋሰው እናንተ ናችሁ የምታወጡ ስማችሁ ሲመጣ ሰዋሰው እና ሌሎች በተረፈ በጣም የሚገርም ስማቸው በጣም ያምራሉ። ስምት አደናግር ኧረ ቁም ነገር ማነው ሰው አደናግር። እሺ አደናግርን እንደገባችሁ በላይኛው መግቢያ ነው ይሄ በላይኛው መግቢያ በበክተራው ጋር እንደገባችሁ የመጀመሪያው የቀሚስ መሸጫ ሱቅ ጋር ታገኙታላችሁ። የተለያዩ ክሮፖች አሉ፣ ሱሪዎችም አሉ። ካንቺ ሱሪ ለየት የሚያሉ ናቸው እንጂ ስለዚህ መታችሁ ቼክ አድርጉት። እንቀጥላለን። ያ አሁንም መዞራችንን አናቆምም። በጣም እናመሰግናለን። አብረን ዞር እኔም ብዞር ደስ ይለኛል። ና ተከተለኝ። ምንድን ነው ያገኘሽው? እዚህ ጋር ገ ሳሚ ጋር ደርሰናል። ያ አሁን ደግሞ ለወንዶች የሚገራርሙ ካርጎ ሱሪዎችም አሉ። አዎ የሴቶችም አለ። ሞር ግን የወንዶች ይበዛል እንደምናየው። እስኪ እናያቸው። ቱታ ዮሐንስ ወደኛ ቱታ ማድረግ ለሚወዱ ወንዶች ለጂም ለስፖርት በጣም ነው የሚያማምሩት። ግን እቃዎችክ ኳሊቲ ያላቸው ስንት ነው? አሪፍ ነው። ማርያምን አሪፍ ስንት ናቸው እነዚህ? አንድ ዋጋቸው ቱታዎቹ ይሄኛው ስንት ነው? ይሄ ብራንድ ይመስላል። እንግዲህ ቤተሰቦቻችን በርካሽ ዋጋ የሚገራርሙ ቱታዎችን ማግኘት ትችላላችሁ። ይሄ ሁላ ግን የት ነው? የመርካቶ ቃል ለምኔ የመርካቶ ቃል ለምኔ
እንዳይቀብየም ለካ ግን አይ በጣም ጽድት ያሉ እቃ ናቸው። ዋጋው ደግሞ ፌር ነው እንጂ እስኪ እዚህ ጋር ያሉትላችሁ ውዱ የሚባለው አሁን አንተ ሱቅ ስንት ነው? አንዱ እስከ 1300 1300 ነው በቃ ውዱ። አይገርም? እውነት በጣም ናይስ ነው። ዝቅተኛስ ካርጎ ሱሪዎች ስንት ናቸው? እንትኖች ክሬሽኖች ምናምን ናቸው። ቁምጣዎቹ ምናምን ይቀንሳሉ። እነዚህ 500 እቺ ስንት ናት? እቺ ስንት ናት ካርጎ? እሱ 800 የሚገራርሙ ካርጎ በ800 ብር አለ። በ600 ቱታ በቁምጣ በ500 ያበደ ልብስ አለ። ሳሚ ጋር በበክተራው መግቢያ ጋር ስትመጡ ሳሚ ብትሉ ታገኙታላችሁ። አሁንም እንቀጥላለን። ቀጣይ ደግሞ እንደምናሳያችሁ አታውቁም። ተከተሉ። ረጅሙ ሱሪ ማንን ታሰበርባችሁ ነው የመጣችው? ይሄኛው አለኝ የሚያክል ከዚህ በፊት ተሸጦ ያውቃል? ከዚህ በፊት እንደዚህ አመጣችሁ ተሸጦ ያውቃል? ስንት ነው አሁን ይሱሩ? 2000 ብር ከደቁመቱ ይገባዋል። አይ በደንብ መለካት ይቻላል። እሺ አሁን የምንገኘው ቶም ቦንዳ ብራንድ ነው። ምን እንዳላችሁ መግቢያ ጋር ቀጥታ ስትመጡ በዚህ ሱሪ ምልክት ማለት ትችላላችሁ። ሴካ ቢታላችሁ ከተሸጠ ወንዶች ብቻ ነው ያሳየው። ወንድ ማለት ነው። የሴቶች ነው። እሺ የተለያዩ ዲዛይኖች አሉ። ስንት ነው? እሱ 2100 ብር አሜሪካ ጂንስ ነው። ኦኬ የአሜሪካ ብራንድ ጂንስ ነው ብሎ ነው 2000 ብር። ዝቅተኛው ስንት ነው እዚህ ቤት? 1000 ብር። ከ1000 ብር ጀምሮ አለ። ቼክ አድርጓቸው። እሷን 1400 ብር ነው። ጽድት ያለች ጂንስ በተመጣጣኝ ዋጋ ማግኘት ፈልጋችሁ ቶንጋ ቀበሉ። አሁን ምን የተለየ የምታሳየን ልብስ አለ? ከዚህ በላይ የተለየ ኦፍ ኮርስ እኔ ላይ አልችልም። ከዚህ በላይ በጣም ነው ሰርቶስ ያ ባለፈር አለ። ዋው ግቢ በዛ ጋር ቤት እንዳኔ ያስገባና እኔ ይኛው ነው 3 ቀሚስ ይወጣል ብታሰሩት ራስ ለዚህ ይቅርታ ወፍራሞች ይቅር በሉ። አይ ምን እንዳታስቡ የሳይዝ ችግር እንዳያሳስባችሁ። ይሄኛውን 2500 ብር ወፍራሞች መምጣት ትችላላችሁ። ቀጭኖች ደግሞ ለከፍሎች ይሆናል ባይዘው ቁመት እንዳያሳስባችሁ፣ ስፋት እንዳያሳስባችሁ ቶም ቦንዳ ጋር ይገበሉ። በጣም እናመሰግናለን። እንግዲህ በሀዲድ ውስጥ ያሉ ልብሶችን አይተናል። የሚገራርሙ የወንድም የሴትም አይተናል። ጫማዎችን ብለን እናምናለን። አዎ መታችሁ እንደምትገዙ በጣም እርግጠኞች ነን። አሁን ዞር ብለን ካየን በኋላ ቁርሳችንን ለመብላት በጣም በቃ ቁርስ ብላ ነበር። እርቦኛል። ህልሟን እናሳካላት። ያ የሚገርም ቁርስ ነው የምንበላው። አሁንም በድጋሜ ጥብስ ብለን አስበናል። ጥብስ እንብላ። አዎ ጥብስ አስበናል። ተከተሉ። ውስጥን ያለ ነው ቁርስ ልንበላ ነው። ያ ቁርስ ደግሞ 2 ቁርስ አዘናል። እስካሁን ቁርስ ስላችሁ ነበር። በጣም ጓጉታ ርቧት ምናምን ነበር። አሁን ጥብሳችን ደርሷል። እናሳያችሁ ጥብሳችን በጣም ነው እንግዲህ በሀዲድ ያገኘነው የሚገርም ቁርስ ይሄ ነው። እስኪ ለማንኛውም በዛውም ደግሞ ሞሾ ካፌ ይባላል። ሞሾ ካፌ ነው የምንገኘው። በይፍ ጋር ነው የሚገራርሙ ጥብስ፣ ብስኩቶች፣ ሻይ ሀዲድ ገብታችሁ በቃ ገዛችሁ ከአስፋልቱ አጠገብ ዞረን ያገኘነው ቤት። ስለዚህ አታጡት። ሲጀምር ገዝታችሁ ሲደክማችሁ ሲርባችሁ እዚህ መምጣታችሁ አይቀርም። ጥብሳችን ደርሷል። አለ ጠግቤ ነው ሻይ እኔ ጨረስኩኝ ቀድሜ። ሂሳብ ስንት ነው? 120 ነበር። 120 የሶስት ሰው እንግዲህ እንደምታዩት ነው። ሀዲድ መታችሁ
የሚገራርሙ እቃዎችን ገዝታችሁ ቁርሳችሁን ለ3 ካሜራማኑን የሚጨምራል በ120 ብር ቁርሳችንን በላን ማለት ነው። ክፈይ አልከፍልም። ያ አባቴ ብቻትና መቶ እሺ ያ ብቻ ያ አስመጣናችሁ ፎርማሊና አንባታ ከፋይ እንደን በኋላ ታንሳለች ምን ከፋለች በኋላ ረፈጣጣው ነገር ይልሽ ያቃሉ ለዳሰብሽ አመሰግናለሁ። Thank you so much። እንግዲህ ቁርሳችንን እንደዚህ በልተናል። እንውጣ። አሁን ደግሞ ወደ ቤታችን ጨርሰናል። ማለዳችንን አይታችሁታል። የሰጠው እኮ ነው ተስፋዬ ምን ኦኬ የርብራ ቤተሰቦች የዛሬው ማለዳችን ይሄንን ይመስል ነበር። በጣም ቆንጆ ማለዳ ከፈለጋችሁ አንዱ የምትሉበት ቦታ ይሄ ነው። ያ በደንብ በሚገባ ማለዳችን እንግዲህ ከኛ ጋር ማለዳን ስታሳልፉ የተለያዩ የሚገራርሙ ቦታዎችን ነው የምናሳያችሁ። በቀጣይ የሚገርም ቦታን ይዘናችሁ የምንሄደው ከሚገርም ቁርስ ጋር በቀጣይ የምርጥም ለማጣት እንሞክራለን ነው ጾም ካልሆነ አይ እንበላለን እሱ ነው የጾም ጥብስ አለ ባይዘው የጾም ጥብስ አለ እንዳታስቡ። ሶ ማለዳን ከኛ ጋር ይሄንን ይመስል ነበር። በቀጣይ እናንተም ሪከመንድ አድርጉ፣ ኮሜንት ላይ አስቀምጡልን የት ብናሳልፍ ማለዳችን የሚያምር ይመስላችኋል የሚሉትን ነገሮች። ሰብስክራይብ እንዳትረሱ። አው ርብራብ ቲዩብን ሰብስክራይብ እንዲ አድርጉት። በዛው ላይክ፣ ኮሜንት፣ ሀሳብ አስተያየቶቻችሁን ጻፉልን። እናመሰግናለን። ባይ